ዴቪን ደረጀ በጣም ቀጠቀጣት። ሰላም ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በክብሮት ጋብዣችኋለሁ። እንደተመለከታችሁ የዳጣ ድራማ እንደቀጠለ ነው ማለት ነው። አብጌ ዳጣን ወይም ዳጣ ወደ ቤቷ ሄደች። አብጌ ተከትላ መታ ዳጣን አንቺ ከህይወታችን መውጣት አለብሽ፣ ከቤታችንም ደግሞ መሄድ አለብሽ። አንቺ ቤት ካለሽ ሰላም አይኖረንም፣ ፍቅር አይኖረንም። አንቺና ሰላም ተብዬዋ ከቤታችን መውጣት አለባችሁ። እናንተ ከህይወታችን ውልቅ ብላችሁ ካልወጣችሁ እኔ ሰው አይደለም እያለች እየፎከረች ነበረ አቢጌል። እንዲሁም ዳጣ አልወጣም ከዚህ ቤት አልወጣም አለች። ለምንድን ነው ማትወጪው? አንቺና ሰላም ከቤት ውስጥ መውጣት አለባችሁ። እናንተ እያላችሁ ሰላም አይኖርም ቤት ላይ እያለች በጣም እየፎከረቻቸው ነበረ። ከዛ በኋላ አብጌን ዳጣ አብጌን ትታ ለመሄድ ስትል እጇን ቆተተችና አቆመችና በጥፊ መተቻት ዳጣን። ዳጣ ደግሞ እንዴት እኔን ወይ በጥፊ የምትመቺው ብላ በአብጌዴ ላይ ደረቷን ነፍታ እየሄደች ነበረ። አብጌዴን በጣም ፈረችና ታንቀጣቀጠች። ዳጣ እንደተመለከታቸው እጇን በቦክስ ለመምታት ነው መሰለኝ እጇን ጥጥም አድርጋ በደንብ ወደ አብጌ ደረቷ ግላት ስትጠጋ አብጌ ደግሞ በጣም ፈርታ ልቧ ታንቀጣቀጠና በደንብ በቃ ዳጣም ደግሞ እኔን ነው የምትመቺው በጥፊ ብላ ወደ አብጌዴ ጋር ተጠጋች። ስትጠጋም አባቶቿ እያየ ነበረ፣ እነሱ ግን አላወቁም ማለት ነው። አብጌ ደግሞ ድፍረቷ በቃ ሁሉም ነገር መጠርጠር ነው ስራዋ ማለት ነው። እንደዚህ ናታን ከናታ ጋርም አትገናኝ፣ ከቤታችንም ውጡ፣ አንቺና ሰላም መውጣት አለባችሁ ከቤት፣ እናንተ እያላችሁ እኔ ሰላምን አላገኝም፣ እረፍት አላገኝም እያለች በቃ የሆነ ቅናት መንፈስ ማለት ነው ሰው ጋር ተግባብታ መኖር አቅቷት እና እንደዚህ እየሆነች ነበረ። ዳጣ ደግሞ እንዴት እኔን በጥፊ ትመችኛለች፣ እንዴት እኔን ትመችኛለች ብላ ደረቷን ነፍታ እጇን ደግሞ በቦክስ ለመምታት እንደዚህ ጠምጥማ አብጌ ጋር ስትሄድ አብጌ አይኗ ላይ የታየው በቃ ፍርሃት መንፈስ እንዲሁ ተንቀጣቀጠች። ወይኔ ልትመታ ይሁን ወይኔን እያለች አብጌ በደንብ ነበረ እንትን ዳጣ ደግሞ መምታት አቅቷት ሳይሆን እኔ እኮ አንቺን መምታት አቅቶኝ አይደለም ለአንድ አባትሽ ደረጀን ስለ እትዬ ብዬ ነው እንጂ አንቺን ምንም ማነቃሽ እኔ ከማንም ጋር ድሩዬ ጋር መኖር እችላለሁ፣ አንቺም እኔን በጥፊ መምታት ይቀርና ብላ ዳጣ ለአብጌ ትመልሳለች ማለት ነው። እና አብጌ ደግሞ እኔ አብጌ እንደዚህ ማድረግ ጥሩ አይደለም። ለምን ዳጣ በጣም የዋህና ቅን ልጅ፣ ለሰው መልካም የምታስብ ልጅ ናት። በጣም ነው የምታሳዝነኝ በነገራችን ላይ አብጌ ዳጣ ማለት ነው። እና እንደዚህ ትመቻለች ወይ ብላ በደንብ ተናደደች። እና እኔ ለአባትሽ ባልል ኖሮ ወይም ለእናትሽን እንደዚህ ባላይ ኖሮ አንቺን እዚህ ቀጠቅጥሽ ነበረ ብላ ዳጣ ለአብጌ ትነግራለች ማለት ነው። እና አብጌ ደግሞ እንደፎከረቻት አሁንም መቅጠል አትችሉ ከኛ ቤት ካልወጣችሁ ብላ ስትናገር መልካም ነገር ስታወራ ነበረ ዳጣ። እና እነሱ እንደዚህ አብጌ በጥፊ በመተች ጊዜ አባቷ ደረጀ በደንብ መመስኮት እያየዋቸው ነበረ ማለት ነው። አብጌ እንዴት እንደመተቻት እንዴት ለምን በጥፊ እንደመተቻት በደንብ ትኩር ብሎ አይኑን ፍጥጥ አድርጎ እያየ ነበረ። እና በዛ መካከል እንኳን አንድም ስንዝር ዳጣ በአብጌ ላይ ምንም እጅ አልጫነችም ነበረ። እና ይገረመ ማለት ደረጀ እንዴት እንደገረመ እህቷም አሁንም እውነትም እህትነት እንደዚህ ነው ብሎ እያሰበ ነበረ። እውነት የምሬ ነው የምላችሁ እህትነት ማለት እንደዚህ ነው። ምንም እጅ ሌላ ሰው ቢሆን እንኳ በራሷ ላይ እጅ ስትዘነዘር ይመታ ነበረ። ግን ታጋሽ ናት ዳጣ በጣም ታግሳ ምንም ሳታደርጋ ሳትመታት ይህንን ሁሉ መዘንጋቷ። ከዛ ደግሞ አባታቸው ደረጀ አይቶ በደንብ ደነገጠ። እንዴት በጥፊ ልትመታ ቻለች ብሎ በደንብ ተናዶ ነበረ። በቁጣ ነበረ የሄደው እነሱ ጋር። እና እነሱ ይህንን ሁሉ እሱ አባታቸው እንደሚያየው አላወቁም ነበረ። ግን አብጌዴ አባቷ መኖሩ ብታውቅ ኖሮ እንደዚህ አትመታም ነበረ። እና ዳጣ ደግሞ አስተዋይ ልጅ ናት። በጣም አስተውላ ነው ለመምታትም እንትን ብታደርግ ራሱ በጣም ተናደና ሄደ ወደ እነሱ አባታቸው ሲሄድ ምንድነው የተፈጠረው ብሎ ሳይ
እኔ ሌላ ነገር አንቺ ለምንድነው በጥፊ መተሽው? ምንም አልናገርም አሁን እንድቀጥ ብላችሁ ወደ ቤት እንሄድና ቤት ላይ እናውራለን ሁሉ ነገር ብሎ ዳጣና አብጌድን ወደ ቤት ይዞ ይሄዳል ማለት ነው። እና እንደተመለከታችሁ አብጌድና ዳጣ ወደ ቤት ይዞ እየሄደ ነበር አባታቸው ቤት ምን ለማድረግ እንደሆነ። ከዛ በኋላ ቤት ይዞ ሄዶ ዳጣን ክላስ አስገብቶ ምን ነበረ የተፈጠረው? ለምንድን ነው የመተቸት? አይ ምንም አላደረግኩም ነበረ። እሷ ግን እኔን ከዚህ ቤት ውጪ፣ አንቺና ሰላም ከዚህ ቤት ማውጣት አለባችሁ። በምን እንድስል ይሄ ብቻ ምክንያት አሁን ምንም አላደረግኩ፣ አሁንም እሷ ውጭ እያለችኝ ነው ያለችው ብላ ለደረጀ ትነግራለች ዳጣ ማለት ነው። እና ይሄን ምክንያታቸው አሁንም አዎ ምንም ያደረግኩት ነገር የለም። እሷ ግን አሁንም እኔ ከናታ ጋር መሆን አትፈልግም፣ ከሰላም ጋር መገናኘት አትፈልግም። ለምንድን ነው የማትፈልገው? እኔ አላቅም ብላ ዳጣ ለአባቷ ትነግራለች ማለት ነው። እና ይሄን ምክንያቱ አዎ ብሎ ደግሞ እሺ ይሄ ከሆነ ችግር የለም። አንቺ በቃ ታገሺ፣ ለትንሽ ጊዜ ነው የምትታገሺው። ሁሉ ነገር በየቦታው በመስማር ይይዛል። ታገሺ እሺ፣ መጀመሪያ ምን ታገሽ፣ ትዕግስት ይኖርሽ አሁንም ማለት ነው ብሎ ለዳጣ አባቷ ይነግራል፣ ደረጀ ይነግራል። እሺ አባዬ ችግር የለም ብላ ችግር የለም አረ ችግር የለም ብለው አቡጌዴን ደግሞ ጠራት። ወደ ክላስ ጠርቶ ምንድነው ችግርሽ ብሎ ከጠየቀ በኋላ እኔ ምንም እኮ አላደረኩም አባይ ብላ ልታታልል ስትመጣ በቃ አንቺን ስንት ጊዜ ነው የምመክርሽ፣ ስንት ጊዜ ነው የምናገርሽ፣ ስንት ጊዜ ነው አታድርጊ ያልኩሽ ብሎ በቃ አባቷ ደረጀ እየቀጠቀጣት ነበረ። ቅጥቅጥ አድርጎ እንደውም በቀበቶ ነበረ እየገረፋት ነበረ። በቀበቶ እየገረፈ እማዬ ድረሽልኝ፣ እማዬ ድረሽልኝ፣ ሞትኩልሽ፣ ድረሽልኝ እያለች እየጫዋች ነበረ አብጌዴ ማለት ነው። ሲመቱት እናቷን በዛ እየደነገጠች ነበረ። እና ለምን ነበረ እየመታት ያለ ብላ እናቷ ስጠይቅ አይ እኔን እኮ በጤፊ ስለመተችት ደረጃ አይተሆኑ ምናምን ስል አይ ይሄ የራሷ ጥፋት ስለሆነ ይምታ ብላ እናቷን ዝም አለች። ከዛ በኋላ አባትየው እየቀጠቀጣት እማዬ እማዬ እያለችም በደንብ አድርጎ ቅጥቅጥ እያደረገ ነበረ። አባት መቅጣት በነገራችን ላይ አባት መቅጣት ማለት ትልቅነት ነው ማለት ነው። እንደዚህ አይነት አባት ከየትም አይገኝም። እንደዚህ አይነት ቀጥቶ የሚያሳድግ አባት ከየትም አይገኝም። በጣም ነው ያደነኩት ደረጀን ማለት ነው። እና ቅጥቅጥ አድርጎ እየመታት ነበረ በቀበቶ። ከዛ እማዬ እማዬ ስትል እናቷ እየሮጠች ወደ ክላስ ገበችና በሞት ኩልክ በቃ ተዋት፣ በቃ ይበቃሃል፣ በሞት ኩል በሞቴ በቃ ይበቃሃል እኮ ገደልካት እኮ እንደውም እሷ ይሄ ነው የሚገባት። እሷ እኮ ስመክራት አትሰማ። ስንት ጊዜ ነው የእሷን ችግሯ የሸፈንኩት፣ ስንት ጊዜ ነው የእሷን ነገር ሁሉ የሸፈንኳት። ግን አሁን ሆና እያለ አሁን ደግሞ በመንገድ ላይ በጥፊ ማምታት ጀመረች እያለ ደግሞ ደረጀ ለእሷ ይነግራታል ማለት ነው። ማርትዬ እሷ እኮ በመንገድ ላይ ነበረች በጥፊ ስትመታት የነበረችው ብሎ ይነግራታል። በቃ ታው በሞት ኩል በቃ ታው ከዚህ በኋላ እንደዚህ ነገር አይፈጠርም፣ ከዚህ በኋላ እንደዚህ ነገር ደግሞ አታደርግም ብሎ ብላ ለደረጀ ተነግራለች ማለት ነው። እና ገደለኝ እኮ መተኝ እኮ ይህን ቦታ እኮ አሳመመኝ እያለች አብጌዴ ደግሞ ለእናቷ ተነግራለች ማለት ነው። ይሄ ጥፋትሽ ነው፣ ስንት ጊዜ ነው የምመክርሽ፣ ስንት ጊዜ ነው ታይምልሽ እያለች እናቷን ደግሞ የበግዴ እናት ደግሞ ለእሷ ትነግራለች ማለት ነው። እና ሰው ልጅ ተመክሮ ስነገር እምብዝል ይሄ ነው የሚሻለው ማለት ነው። እና ብዙ ጊዜ አበግዴን ተይላታል። ብዙ ስታጠፋ አቶ ደረጀ እንደዚህ አይደለም እኮ ብሎ ብዙ ነገር ጥፋት ይሸፈናል። ሰው ስሸፈን ከልኩ ሲያልፍ እንደዚህ ነው ማለት ነው የሚበላሸው። ስለዚህ አንድ ጊዜ አባት መቅጣት ማለት ትልቅነት ነው ማለት ነው። እና በቀበቶ ገረፋት፣ ቅጥቅጥ አረጋት እና በጣም ነበረ እንትን ያለኝ ደስ ያለኝ። ለምን በቃ እንደዚህ ካልተቀጠች ሴት ልጅ በተለይ ካልተቀጠች በቃ የሆነ ታልፋለች ማለት ነው። በጣም አሳለፈች እሷም ማለት ነው። እና አቶ ደረጀ እንደዚህ ቅጥቅጥ አድርጎ ከገረፋት በኋላ እናትዬው በሞት ክልክ በቃ ይበቃል ብላ እንደምንም አድርጋ ደረጀን ወደ ውጭ አወጣች ማለት ነው። እና ደግሞ ተመልሳም ደግሞ አብጌዴን አንቺን ምን ቢያደርግልሽ ነው መሻልሽ? አንቺ ስነግርሽ አትሰሚ፣ ሁሉ ነገር ስነግርሽ አትሰሚም። በእናትሽ ታረሚ፣ ከጥፋትሽ ብትታረሚ ነው የሚሻለው። ሰው እኮ ከጥፋቱ ይታረማል ብላ እናትዬዋ ለአብጌዴ ስትናገር ነበረ። እና በጣም ደስ ብሎኛል ማለት ነው። ለምን ሴት ልጅ ስትቀጣ ደስ ነው የሚለው ማለት፣ ካልተቀጣች ደግሞ ትበላሻለች። በየቀኑ የምታመጣው ነገር በጣም ያስጠላል ማለት ነው። ጠርጣሬ ምናምን በቃ የሌለው ነገር እሷን እየቆረቆረች ያለችው እና እንደተከላት በጣም ጥሩና
አስተማሪ ቪዲዮ እንደሆነ ተስፋ አደርጋለሁ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።